ኢየሱስ ይሁን። አረፍ እንላለን። እና ያን ጊዜ ከቄስ አዲሴ ጋር ከቄስ ኤልያስ ጋር ከነቄስ መኮንን ጋር ብዙ ተንቀሳቃሽ ነው። ማረሳው በኢትዮጵያ አቆጣጠር ሰባዎች ውስጥ 77 78 በጣም ከባድ ጊዜ ነበረና በዛ ጊዜ ቀን ቀንን በእግራችን እየሄድን ማታ ማታ ሰው እየሰበሰብን እያበረታታን እያጽናናን ነበር። ያኔ መኪናም የለም፣ ግዳጅ ተብሎ ጦርነት ስለነበረ በእግር ነው የሚሄደው። ከግንብቹ እስከ ፋርሱማ ድረስ ከኔና ወንድም አዲሴ 12 ሰዓት በእግር ይለናል። እና ታዲያ ያኔ መንገድ ላይ እችን ማውራበት ምክንያት ስላለ መንገድ ላይ ጎራ ብለን ድንገት ያለ ክርስቲያን ቤት ካገኘን የምታቋትን ቆሎ ቡና ሳይጠጡ ከሄዱ ይቀየማሉ፣ ያዝናሉ እና በሚል በየቤቱ ቡና እየጠጣ 12 13 ስኔ ቡና ሲጠጣ ጨጓራው ተላጠ። ምክንያቱም አብሮት ምግብ ስለሌለ ማለት ነው። ያቺ የአተር ቆሎ ወይንም ያቺ የምታቋት ቆሎ ካልሆነች በስተቀር እንዲህ ነበረ ያሳለፍነውና ዛሬ ቆንጆ ሆቴል ያው ህዝብ እዚህ ሀገር መጥቶ በጣም ቆንጆ ሆቴል፣ በጣም ቆንጆ ምግብ ለመብላት አየሁ። እና በህይወት ስላኖረኝ ይሄን ትራንዚሽን ይሄን ሽግግር ይሄን ከዚህ ጫፍ እዚህ ጫፍ ሁኔታ ስላሳየ እግዚአብሔርን አመሰግነዋለሁ። ክብር ለኢየሱስ ይሁን። እግዚአብሔር ቤተክርስቲያንን ስላሳደጋት አመሰግነዋለሁ። አሜን። አሁን የመጣሁት ከዋራ ብዙ ጊዜ ቆይተን አይደለም ወደዚህ የመጣሁት። በእርግጥ አሁን እዚህ ሲመጣ ከለዋንዳ አንጎላ ነው የመጣሁት። እዛም እግዚአብሔር ትልቅ ስራ ጀምሯል። አንጎላውያን እየተጠመቁ ነው። እንዲያውም እዛ ሉዋንዳ ላይ አንድ ባለፈው ዓመት አንድ የሌላ የስላሴ አማኝ ቤተክርስቲያን ቢሾፕ ጋብዞኝ ነበር። እዛ የእግዚአብሔር ቃል አካፍያለሁ። ዘንድሮ ያ ቢሾፕ በኢየሱስ ስም ተጠምቋል።
እዛ ውስጥ ከገባሁ በጣም ብዙ ምስክርነት ስላለ ይቅርብኝ ላቁም። ዘንድሮ ዋራ በጣም ትልቅ የእግዚአብሔር ጉብኝት ነበር። 2400 ሰው ኢየሱስን ተጠምቋል። ትንሽ ቅር ብሎኛል። ከቀረችን ቁጥሯ በጣም ብዙ ፈውሶች፣ ብዙ ተአምራቶች ተከናውነዋል። በጣም በሚገርም ሁኔታ እግዚአብሔር ሰርቷል። ከተለያዩ አገሮች የመጡ ከአሜሪካን ሀገርም ከዌስት አፍሪካም ከተለያዩ አገሮች የመጡ ሰዎች ነፍስ አልቀራላቸው እና እግዚአብሔር ይመስገን። ጸሎታችሁ አግዞናል፣ ፍቅራችሁ አግዞናል፣ መንፈሳችሁ አግዞናል። ተባረኩልን። ያው ሽማግሌዎች አብረው ከኔ ጋራ ቤተክርስቲያንን የሚመሩ ወደዚህ እንደሚመጣ ስላወቁ በምትሄድበት ሁሉ ሰላምታችንን አቅርብልን ስላሉኝ ሰላምታቸው በኢየሱስ ስም ይድረሳቸው። ኢየሱስ ይመስገን። እግዚአብሔር ይስጥልኝ። በጣም ወንድም ምረቱ ኢየሱስ ይባርክ። ክብር ለኢየሱስ ይሁን። እንዳልኳችሁ እዚህ ቦታ እናንተን እያየው ስቆም በልበል የሚለኝ ነገር ብዙ ነው። ስለዚህ የትኛውን ማስቀደም እንዳለብኝ የትኛውን መተው እንዳለብኝ እግዚአብሔር ይርዳኝ እና እግዚአብሔር ይመስገን። በቤተ ክርስቲያን አንድ ከሚቸግረን ነገር በገንዘብ የማይገዛ በምንም ነገር ሊገኝ የማይችል ነገር ቢኖር አገልጋይ ነው። እኛ አገልጋይ አንቀጥርም። አገልጋይ ከገበያ አይገዛም። ስለዚህ እግዚአብሔር ፓስተር ምረቱን ለዚህች ቤተክርስቲያን መጋቢ አድርጎ ስለሰጠ እግዚአብሔር ይመስገን። እናንተ ጸንታችሁ ብትኖሩ እኛ በሕይወት እንኖራለን። እናንተ ካልጸናችሁ ግን ለእኛ ምንድን ነው? ሞት ነው፣ ስብራት ነው፣ ኃይለኛ መድቀቅ ነው። ልክ አንድ ገበሬ የዘራው እርሻ እንዳለ አመድ ሲበላበት የሚሰማውን ስሜትና አንድ ሰባኪ ደግሞ የእግዚአብሔር ሕዝብ አልጸና ብሎ ሲንገድ እሱን አካፍላችኋለሁ። ምን የሚል መሰላችሁ? አርሱ እግዚአብሔር የሰጠኝ ትምህርትና መልእክት ከውጊያ ጋር የሚሰጥ በረከት የሚል ከውጊያ ጋር የሚሰጥ የእግዚአብሔር በረከት። ሃሌሉያ! ከውጊያ ጋር የሚሰጥ የእግዚአብሔር በረከት። እሺ፣ አንድ ቃል አነባለሁ። መሳፍንት ምዕራፍ 3 ላይ ልውሰዳችሁና መሳፍንት መጽሐፈ መሳፍንት ምዕራፍ 3 ቁጥር 1 እና 2 አነባለሁ። ምዕራፍ 3 ቁጥር 1 እና 2 ቃል በቃል አሁን ያልኩትን በአርዕስት የሰጠኋችሁትን ነገር እዚህ ክፍል ላይ እናገኘዋለን። መሳፍንት ምዕራፍ 3 ቁጥር 1 እና 2 ትንሽ በዛ ያሉ ጥቅሶች ላነብ ስለምችል ጻፍ ማለት ትችላላችሁ። ከከነዓናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ
እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው ብሎ ለመዋጋት ያስቀራቸው እግዚአብሔር ሰይጣን አለ። እግዚአብሔር የእስራኤል ልጆች መዋጋት እንዲለማመዱባቸው እነዚህን አስቀረብሮ ስሞቻቸውን እዚህ ያሰፍራል። እግዚአብሔር ይመስገን። ምንድን ነው ያልኳችሁ? ከውጊያ ጋር የሚሰጥ የእግዚአብሔር በረከት ነው ያልኩት። እግዚአብሔር አምላክ እንደምታውቁት የእስራኤል ልጆች ከግብፅ ምድር ከባርነት ቤት አወጣ። ወተትና ማር የምታፈስ ምድርን እሰጣችኋለሁ አላቸው። ያልዘራችሁትን ያልቆፈራችሁትን ጉድጓድ ከዚያ እንድትጠጡ አደርጋችኋለሁ ብሎ አወጣቸው። ያው ብዙ ዝርዝር ውስጥ አልገባም። ምድረ በዳውን አሳልፎ ብዙ ሰው ምድረ በዳ ወድቆ መጨረሻ ላይ ወተትና ማር የምታፈሰው ከነዓን ውስጥ አስገባቸው። ይሄንን እንደምን ውሰዱት? አንድ ትልቅ ያልገመቱት፣ ያላሰቡት፣ ያልሰሩበት፣ ያልደከሙበት አንድ ወተትና ማር የሚያፈስ ምድር ውስጥ ከተታቸው። ደስ አይልም? ይህንን እንደምን ውሰዱት? እንደ አንድ ትልቅ ሰው የማይሰጠው የእግዚአብሔር በረከት ማለት ነው። በንዴት የማይገኝ፣ በስራ የማይገኝ፣ በንግድ የማይገኝ፣ በምንም የማይገኝ ሰማይ ብቻ ከፍቶ ሊሰጥ የሚችል የእግዚአብሔር ብቻ እጅ ሊሰጥ የሚችለው ልዩ በረከት ውስጥ ከተታቸው። እዛ በረከት ውስጥ ሲከታቸው የሚገርመው ነገር ይሄ ከነዓን ከገቡ በኋላ እግዚአብሔር ምን አለ? መዋጋት የማያውቁትን የእስራኤልን ልጆች መዋጋት እንዲለማመዱ እዛ ወተትና ማር የሚያፈሰው ምድር ውስጥ እዛ እግዚአብሔር የሚመላለስበት ምድር ውስጥ እዛ ያልሰሩበትና ያልደከሙበትን ምንድን ነው የሚባለው ቀንና ሌሊት የሚበሉበት ምድር ውስጥ እግዚአብሔር ሰልፍ የሚለማመዱባቸውን ጠላቶች እዛም ቁጭ አለ። ስለዚህ በረከታቸው ከምን ጋር ሆነ? ከውጊያ ጋር። ይበላሉ፣ ይጠጣሉ፣ ማሩን ይቆርጣሉ፣ ወተቱን ይጠጣሉ። ያንን ልዩ የሆነ የእግዚአብሔር ስጦታ እግዚአብሔር ያወረሳቸው ይወርሳሉ። ነገር ግን አጠገቡ ምን አለ? ውጊያ። እግዚአብሔር ሰይጣን ሳይሆን ያመቻቸው እግዚአብሔር አስቀረ ይላል። ምን እንዲለማመዱ? የእስራኤል ልጆች ውጊያ እንዲለማመዱ አስቀራቸው። በአንድ በኩል ይበላሉ፣ በአንድ በኩል ይጠጣሉ፣ በአንድ በኩል በቃ የእግዚአብሔርን ነገር ያፍሳሉ፣ በሌላ በኩል ደግሞ ይዋጋሉ። እንዲያው ስለዚህ እግዚአብሔር ለልጆቹ የሚሰጠው በረከት ከውጊያ ጋር ነው የሚሰጠው ነው። ስለዚህ የእግዚአብሔር ልጆች እንዲዋጉ እግዚአብሔር ሰይጣን እንዳትሉ ግባሉ እግዚአብሔር ያስቀራቸው ይላል። እግዚአብሔር ያስቀራቸው እነዚህ ቀሩ ይላል። ውጊያ የእግዚአብሔር ሕዝብ እንዲለማመድ ለምን መሰላችሁ? እግዚአብሔር ሲቪል የለውም፣ ሁሉም ሚሊታሪ ነው። እግዚአብሔር ሲቪል አማኝ የለውም፣ ሲቪል ክርስቲያን የለውም፣ ሁሉም ወታደር ነው፣ ሰራዊት ነው። ለዚህ ነው ጢሞቴዎስን እንደ ክርስቶስ በጎ ወታደር ሆነ መከራ አብረህ ተቀበል የሚል ወታደሮች ነው እንጂ እግዚአብሔር
የወለደው ሲቪሎችን አልወለደም። ሃሌሉያ። ስለዚህ በረከታችን ከምን ጋራ ነው? የእግዚአብሔር በረከት ከምን ጋራ የተጣመደ ነው? ከውጊያ ጋራ የተጣመደ ነው። እሺ አሁን እዚህ ደስ ይለኛል። የገበሬ ልጆች ብዙዎቻችሁ ስለሆናችሁ ስናገር ምሳሌ ሲሰጥ ይገባችኋል። መጽሐፍ ቅዱስ ብዙውን ምሳሌ የጠቀሰው ከግብርና ጋር አያይዞ ምን እንደማለት ውሰዱት መሰላችሁ? ሁለት በሬ ታያችሁ። እንግዲህ እኔ በጣም የታወቀ ገበሬ ልጅ ነበርኩ። ይሄ ሰፊ እርሻ ያለው ልጅ ነበር እና አንዳንድ በጣም ጎበዝ እውቀት ያላቸው ገበሬዎች ቀርፋፋ በሬ ከኃይለኛ በሬ ጋር ይጠምዳሉ። ቀርፋፋን ከቀርፋፋ ጋር አይጠምዱም። እና ያ ኃይለኛ በሬ ሲሄድ ይሄኛው ቀንበሩ አንገቱን ስለሚፍቀው ሳይወድ በግድ ከፈጣን ጋር ለመሄድ ሲታገል ይሄዳል። ያኛው ደግሞ እፈጥናለሁ ብሎ ይሄ ምንድን እርሻውን በጣም እየፈጠነ እንዳያበላሽ ይሄኛው ያዝ ያደርገውና ሚዛኑ ልክ ይመጣል። ይህንን ምሳሌ ውሰዱልኝና ልክ እግዚአብሔር በረከታችንን ከውጊያ ጋር ያደረገው ልክ እንደ ሁለት በሬ ነው። በረከታችን ልፍጠኛ፣ ነገር ግን አጠገባችን ያለው ውጊያ ደግሞ ያስ ያደርገናል። ከዚህ የተነሳ ሳንበላሽ ሳንጠግብ ሳንጠፋ ሃሌሉያ በረከቱ ሳያጠፋን በረከቱ እንዳያጠፋን ሚዘን አለ፣ የሚያስጠቅሰን አለ። ማባባያ ነው የሚያሰኘን ነገር አጠገቡ አለ። ደስ ይላል። ዝም ብለን ፊጋ በሬ ዝም ብለን የምንጋለን እንዳንሆን ያስ እንዲያደርገንና በትክክል ሰማይ የሚያስገባን ጤናኛ በረከት ውስጥ እንድንኖር እግዚአብሔር ለማድረግ ነው። ይሄን ገባችሁ ይመስለኛል። እንደገባችሁ ነው የቆረቆራችሁ። እና እግዚአብሔር ከነዓን የሚባል ምድር ውስጥ ከነዓን ገባችሁ ወተትና ማር የሚያፈስ እንትኑ ምንጩ ዝም ብሎ ወደ ቤት ወደ እርሻ የሚንዶሎዶ ክረምት በጋ የሚል ይደርቃል የማይባል ልዩ የበረከት ቦታ አስገብቶ አጠገብ ምን አስቀምጦ እና አንተ እና አንቺ ያለ ውጊያ ዝም ብለህ ከነዓን ልትገባ ፈልገህ አንዳንድ ሰው እንዲህ ይለኛል፣ በጣም ተባርኪያለሁ፣ ምን ሰይጣን በጣም እያስቸገረኝ ማለት ልክ እስቲ ያን በሬ ጠይቁት፣ ያፈጣሉ በሬ ጠይቁት፣ እንዴት ነህ አንተ በሬ እንዴት ነው ስለ እርሻው በጣም አሪፍ ነው፣ ግን እዚህ ቀርፋፋ አገሬ እንደዛ አድርጋችሁ ሰጥሽ እግዚአብሔር ዝም ብሎ ባርኮ ለማኖር ብቻ ሳይሆን ሀሳቡ
ባርኮ ለማዳን ነው። ወይ እኛ እግዚአብሔር ቢባርከንና ነገር ግን ሰማይ የማንገባ ቢያደርገን ምን ይጠቅመናል? ከባረከ ባርኮ ሰማይ ያስገባል። ባርኮ ሰማይ ለማስገባት ከፈለገ ደግሞ የግዴታ ሁለቱን በሬዎች አብሮ መጥመድ አለበት። በረከቱንና ውጊያው ልክ ያስገባናል። ሃሌሉያ ኢየሱስ ይመስገን። እግዚአብሔር ይመስገን። እስቲ አንድ ቃል ጋር ልውሰዳችሁ። ምዕራፍ 23 ቁጥር 5 ጀምሮ ትንሽ ረዘም ያለ ቃል ላንብብ። ብዙ የረዘም አይደለም፣ ግን ከቁጥር 5 ጀምሮ 23 ኢየሱስ ይባረክ። እንዲህ ይላል፣ ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ፣ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸው፣ አታምልኳቸው፣ አትስገዱላቸው። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋችሁ ነውና ከእናንተ አንዱ ሰው ሺውን ሰው ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱም ጋር ብትጋቡ፣ እናንተም ወደ እነርሱም ወደ እናንተ ብትደራረሱ፣ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክትጠፉ ድረስ መውደቅና ወጥመድ፣ በጎናችሁም መግረፊያ፣ በዓይናችሁም እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። ወደኋላ ትንሽ የሚመለስበትና ይሄን ቃል ኢያሱ የሚናገረው እንዴት ብሎ ነው? ወደ ከነዓን ስትገቡ ነው። ቅድም ወዳነሳነው ወደ ትልቁ የበረከት ባህል የበረከት ክልል ውስጥ ስትገቡ እነዛን እግዚአብሔር ያስቀራቸውን ለውጊያ ያስቀራቸውን እየተዋጋችሁ ካላጠፋችሁ፣ ከእነሱ ጋር ከተስማማችሁ፣ ከተጠጋጋችሁ ለዓይናችሁ እሾህ ለጎናችሁ መውጊያ ይሆናሉ። ተጠንቀቁ። እነሱን እየተዋጋችሁ በረከታችሁን እየበላችሁ ኑሩ። ከእነሱ ጋር አትስማሙ። የተስማማችሁ ለታ ነው ይሄ በረከት ከእናንተ የሚወሰደው። እየተዋጋችሁ ከቀጠላችሁ ግን ሃሌሉያ፣ እየተዋጋችሁ ከቀጠላችሁ ግን ውጊያው ቢኖር በረከታችሁ ግን ይቀጥላል አላቸው። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ። ይህንን ብሎ ማስጠንቀቂያ ሰጣቸው። ገና ሳይገቡ እንትን ላይ ያሉ ሊገቡ ድንበር ላይ እያሉ ጌልጌላ አካባቢ ነው ይህን ቃል የሚነግራቸው። ሊገቡ ሜቢ ከአንድ ቀን ከሁለት ቀን በፊት ነው ይህ ማስጠንቀቂያ የሚነግራቸው። እየተዋጋችሁ ማሩን ብሉ፣ እየተዋጋችሁ ወተቱን ጠጡ፣ እየተዋጋችሁ እግዚአብሔር ያስገባችሁ ቦታ በረከት ኢንጆይ አድርጉ። ያንን ውጊያ ገንትታችሁ
ከሚገባችሁ ጋር ስምምነት ብትፈጥሩ ተበላችሁ፣ ጉድ ሆናችሁ፣ ውጊያ ፈርታችሁ፣ ውጊያ ጠልታችሁ በረከት ብቻ ማግኘትን ካሰባችሁ እና በውጊያው ፋንታ ስምምነትን ከፈጠራችሁ ልብ አድርጉ። በስምምነት ምክንያት ያለ ውጊያ በመቅረቱ ምክንያት የምትኖሩ እንዳይመስላችሁ ተጠቀሙ አለና እችን ማሳሰቢያ ነው። ልስን ማታ የሆነውን ነገር በጣም ያሳሰቢያ ገቡ ምድሪቱ በሙሉ የነሱ ነች። ግራው፣ ቀኝ፣ ፊቱ፣ ኋላ በሙሉ። ነገር ግን ያቺ የእግዚአብሔርን ትእዛዝ መከተል አልቻሉም። ውጊያውን አቆሙ። ተዋጉ ያላቸው ወደ ስምምነት ቀየሩት። እየተዋጋችሁ አጥፉ ያላቸው ወደ ስምምነት ቀየሩ። ምን እንደሆኑ ታውቃላችሁ? ነገር ተገለበጠ። እንዴት ተገለበጠ መሰላችሁ? በፊት የሰማችሁ ስላልመሰለኝ ነው የምጠቀው። በፊት እነዛ እንዲዋጓቸው የተፈለጉት ባሪያዎች ሆነው እንዲኖሩ የታቀደውን ሰማያዊ እቅድ ልክ ስምምነት ውስጥ ሲገቡና ጦርነቱን ሲያቆሙ እነዛ ባሪያዎች የሆኑት ሁሉ ኤነርጂ አገኙ። ጉልበት አገኙና ከዛ የገቡት የእስራኤል ልጆች ቀጥቀጠው የነበረው እነሱ ተገለበጡና የእስራኤል ልጆች ማዋረድ፣ ጭራሹኑ መግዛት፣ ባሪያ ማድረግ ውስጥ ገቡ እና ኦቨርቴክ። ከዚያ ምን ይላል ነህምያ የተናገረውን ባነብላችሁ እያለቀሰ ምን አለ? ጌታ ሆይ ለአባቶቻችን ርስት አድርገህ በሰጠሃት ከነዓን ውስጥ እኛ ዛሬ ባሪያዎች ሆነናል። ምን ቆሙ? ውጊያ ቆሙ። እኛ አንተ ወተትና ማር እየበላችሁ ኖሩ ባልካት የተስፋይቱ ምድር ውስጥ አቤቱ እግዚአብሔር ሆይ እኛ ዛሬ ባሪያዎች ሆነን ተገለበጠ። ለምን እያሉ ብሏቸዋል። እናንተ ከነዚህ ጋር ስምምነት ብትፈጥሩ መዋጋት ትታችሁ ወዳጅ ብትሆኑ ነገር ይገለበጣል። ይገለበጥና ይሄ በተባረካችሁበት ምድር፣ በከበራችሁበት ምድር፣ ከፍ ባላችሁበት ምድር ተገልብጣችሁ ስለዚህ እግዚአብሔር በረከታችን ከኛ ጋር እንዲኖር ውጊያውን አንጥላው። እግዚአብሔር ተዋጉ፣ ተጣሉ፣ አትስማሙ ካለው ነገር ጋር እየተዋጋን እየተባረክን እስከሄድን ድረስ መጨረሻችን ሰማይ ነው። በረከቱ መጨረሻ አያቋርጠም። እግዚአብሔር ይመስገን። ውጊያውም አያቋርጠም፣ በረከቱም አያቋርጠም። እስከ
እስከ መጨረሻ ድረስ ሰማይ እስክንገባ ድረስ በዚህ ሁኔታ እንድንሄድ የእግዚአብሔር ፈቃድ። ሃሌሉያ! ለዚህ ነው ከውጊያ ጋር የሚሰጥ የእግዚአብሔር በረከት። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። እስቲ አንድ ቃል ደግሞ ሌላ ልጨምር። ወደ ማርቆስ ወንጌል ምዕራፍ 10 ልውሰዳችሁ። ምዕራፍ 10 ቁጥር 28። እሺ ቶሎ አነባለሁ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ ይለው ጀመር። እኛ ሁሉን ትተን ተከተልንህ ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። ግን ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ አለ። እዚህ ቃል ላይ መልሼ ልናገረው። ምንድን ነው የምናገኘው? ጌታ ሆይ ሁሉን ትተን ተከተልና አለ ጴጥሮስ። የምታገኙትን ልንገር። አዎ የምታገኙትም 100 እጥፍ በዚህ ምድር። ሃሌሉያ! በሰማይ ምን አለ ግን እዛ ጋር ረሳችሁ። 100 እጥፍ ከስደት ጋር ያቺ ጋር ምንድን ነች? ተቃጠለዋል። 100 እጥፉ አሪፍ ነች አይደል? የዘላለም ሕይወትም አሪፍ ነች አይደል? ግን ከስደት አላልኳችሁ? ነግሬያችኋለሁ እኮ ከምን ጋር ከውጊያ 100 እጥፍ። አሁን ሰው ሁሉ እሷን ያነብና ይዘላታል። ጋርን ይሰግዳታል። ከስደት ጋር የምትለዋን ይዘላታል። ስደት የሚለው አባባል በእርግጥ ስደት ይለያያል፣ አይነቱ ይለያያል። ስደት ማለት ብዙ ጊዜ ሰዎች ዲፋይን የሚያደርጉት ስለ ኢየሱስ እስር ቤት መግባት፣ መራብ፣ መጠማት እንዲህ አይደለም። ስደት አይነቱ ብዙ ነው። የጽድቅ ስደት አለ፣ ለክርስቶስ የሚሆን ስደት አለ፣ የቅድስና ስደት አለ። ብዙ አለ አይደለም። የምንቀበላቸው የተለያዩ ፈተናዎች አሉ፣ ውጊያዎች ማለት ነው። ስለዚህ 100 እጥፉ የሚመጣው ከማን ጋር ነው? ከውጊያ ጋር ነው የሚመጣው። ስለዚህ እንደ ምንድን ነው የምንኖረው? በአንድ እጃችን እየተዋጋን በአንድ እጃችን እየበላን ነው የምንኖረው። በአንድ እጃችን 100 እጥፍ እየተቀበል በአንድ እጃችን ደግሞ እየተዋጋን ነው። ለዚህ ሆኖ ከኢየሱስ ጋር በጣም የምንጣበቀው በተባረክን ቁጥር በጣም ከኢየሱስ ጋር የምንጣበቅበት ምክንያት ለምንድን ነው መሰላችሁ? ከኢየሱስ ጋር በጣም እየተጣበቅን የምንሄድበት ምክንያት ውጊያውን ኢየሱስ እንዲዋጋልን ነው። ሰማችሁ? ውጊያውን ኢየሱስ እንዲዋጋልን ቆይ አሁንም ምሳሌ ልስጥ። እሺ አሁን አንድ ሰው ሀብቱ በበዛ ቁጥር በምድር ሀብቱ በበዛ ቁጥር በጣም ስለምን ነው የሚያስበው? ሀብቱ በበዛ ቁጥር ስለምን ያስባል? ስለ ሴኪዩሪቲ ያስባል። How can I secure my property? How can I secure my money? ነው አይደል? ኢንሹራንስ ይገባል። ልክ የህይወት የሌባ የምን የዛ የዚህ ኢንሹራንስ ይገባል። ለምን? ምኑ ስለበዛ? ሀብቱ ስለበዛ። ቤቱን ራሱን ከሰራ በኋላ በአጥሩ ላይ ሽቦ ላይ
ይሄ ሁሉ ሴኪሪቲ አይደለም ወይ? ሴኪሪቲ ደህንነት፣ ያንን ነገር የማስጠበቅ ትግል አለ። ምክንያቱስ ሀብቱ በበዛ ቁጥር አይን ውስጥ ይገባል። እኛ የእግዚአብሔር በረከት በበዛልን ቁጥር ሰይጣን አይን ውስጥ እንገባለን ማለት ነው። የእግዚአብሔር በረከት በበዛልን ቁጥር የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የመላእክት ከኛ ጋር መሰለፍ፣ የደሙ ሽፋን፣ እነዚህ ሁሉ ነገሮች ሀብት ሲበዛለት ሰው የሚኖርበትን አካባቢ ይቀይራል። ከሎኬሽን ወደ ከተማ፣ ከከተማም ደግሞ ሀብታሞች ያሉበት ሰፈር አይደለም ወይ? ስለዚህ ምን ይላል መጽሐፍ? ዳዊት ምን ይላል? በመከራዬ ቀን በድንኳኑ ሸሽጎኛል። ያንቺ መሸሸጊያ፣ ያንተ መሸሸጊያ ከበረከት ጋር ቸርችል። በተባረክ ቁጥር ሃሌሉያ እግዚአብሔር በብዙ ነገር ከነዓን ውስጥ ባገባ ቁጥር ያንተ ሽፋን ኢየሱስ፣ ያንተ አጥር ኢየሱስ፣ ያንተ ከለላ መልአክ፣ የኢየሱስ ክርስቶስ ደም እዛ ላይ ነው። በጣም የምትሰራው ምን ስላለብህ? ከበረከት ጋር ምን ስላለ? ውጊያ። ለውጊያ ደግሞ ምን ያስፈልግሃል? ኢየሱስ ያስፈልግሃል። ለውጊያ ምን ያስፈልግሃል? መልአክ ያስፈልግሃል። ለውጊያ ዘበኛ ያስፈልጋል። ለውጊያ የሰው ዘበኛ አይደለም፣ የመላእክት ዘበኛ ያስፈልጋል። ሃሌሉያ! ለውጊያ ማን ያስፈልጋል? የኢየሱስ ደም ያስፈልጋል። ሃሌሉያ! 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 እግዚአብሔር ይመስገን። እሺ እግዚአብሔር የእስራኤልን ልጆች ስትባርኳቸው አለ። ዛሬ ምን ከመጣው የእስራኤልን ልጆች ስትባርኳቸው እንዲህ ብላችሁ ባርኳቸው። ምን ብላችሁ? እግዚአብሔር የባርክህ ይጠብቅህ። ይባርክ ቆንጆ ልጅ ይጠብቅ። ለምንድን ነው መሰላችሁ? በረከቱ የሚጠራው ውጊያ አለ። በረከቱ የሚጠራው ውጊያ ስላለ ምን ይፈልጋል? የእግዚአብሔር ልዩ ጥበቃ። ካልተባረከ ክርስቲያን ሄሎ ካልተባረከ ክርስቲያን ወይም ገና ሊባረክ ካለ ክርስቲያን ይልቅ የተባረከ ክርስቲያን ነው ወደ ቸርች መገስገስ ያለበት። ስለተባረከ ምን አለው? እኔ ዛሬ ይባርክ ብያለሁ። ይባርክ